جالت أما أسراك شنواكو نجاي ماريات وركني إدت يجين جناتان ولي كراسان دي من نجاي ماديم ولا جالت جالنا بايت نجا pada gue agak rajinnya tansuran gama misir obo dari television Nau baca mau baca tu mau kerana Bukan agak. Maka kerana orang itu ada agak. Ada agak. Jadi segi dasar kerana agak. Agak. Amat lekni. Lebai ini itu sargina. Deci mani deci wani nagar season. Nagar season. Hori ya tiada yang hora. በጣም እናመሰግናለን። ከዚህ በመቀጠል የሙሽራው ቤተሰብ እናትና አባት በመሀላችን ስለሚገኙ እነሱ ምርቃት ይወርዳሉ። በመቀጠል ደግሞ ሙሽሪት ቤተሰብ እናትና አባት ይገኛሉ። በመካከል ሁለቱም ተከታታይ ያደርጉልናል። በመቀጠል የሙሽሪት እናት ይመርቃሉ። አዲያልማ በሰላም ያሳድረን። ሀገራችንን ሰላም ያድርግልን። በሰላም እንደመጣችሁ በሰላም ወደ የቤታችሁ ግቡ። በቀሉ ብላችሁ ነገሰን ብላችሁ እንዴ ትልቅ ተሰባስባችሁ እንዳስደስታችሁ ደስታ በየቤታችሁ ሁላችሁ ይዛችሁ ግቡ። እነዚህም ልጆች በእውነት ወልደው ከብደው እንደዚሁ የሚድሩ የሚኩሩ ያድርጋቸው። ለዓለም ያብቃቸው። በእውነት በጣም ነው የምናመሰግነው። እግዚአብሔር ይስጥልን። በዚህ ቦታ የተገኛችሁ ሁሉ በየቤታችሁ ዓለም ይዛችሁ ግቡ። ጤናውን ይስጣችሁ። ኑሩልን። ከኔ በጎደለ ፈጣሪ አምላክ ይሙላበት። የመጨረሻው ምርቃት አባታችን በጸሎት እስከሚዘጉን ድረስ ሙሽራውና ሙሽሪት በአጭር ጊዜ ቆይታቸው ለእኛ ለአባትና እናት ክብር ይገባቸዋል ብለው ለሙሽሪት አባትና እናት የሚለብስ በዚህ በአንድ ሳምንት የተሰራ በእጃቸው በጋራ የሰሩት ደስ የሚል ምን እንደሆነ አላውቅም፣ ኩታ ይመስለኛል። እነሱን አንዴ በጋራ ያለብሱልንና ቀጣይ መጨረሻ ፕሮግራም ይሆናል ማለት ነው። ቀጥታ ሙሽሪትና ሙሽራው ትመስልናላችሁ።
ሞራል የለም እያሉ ነው። እጅግ በጣም እናመሰግናለን። በስተመጨረሻ ላይ አባታችን ቀሲስ አስታጥቄ አጭር ቡራኬ የሰጡንና የፕሮግራማችን ፍጻሜ ይሆናል። ሁላችሁም ግን በትዕግስት እንድትታገሱን ነው። ወዳችኋለሁ። ከኔ ጋር ናችሁ አይደል? ለኔ ሻንስ አሜን። የተመረቀውን ምርቃት እግዚአብሔር ይቀበልልን። እነዚህ ልጆች ትልቅ የሆነ ደረጃ ላይ እግዚአብሔር ያድርስልን። ከፍ በሉ። በእውነት እናንተ ለዚህ ሀገር ጥላ ሆኑ። አንቺ እንደ ፀሐይ አብሪልን፣ አንተ እንደ ዝናብ ዘንበህ ምድርን አብቅልልን። እግዚአብሔር ይባርካችሁ፣ ነግዳችሁ አትረፉ። ምቀኛውን ሸረኛውን ያዘላችሁ። መሄጃ ጉልበት መነገጃ ካብታ ወልዳችሁ ከብዳችሁ እንድናይ እግዚአብሔር ይርዳል። እናንተ እናቶቻችን እናንተ ለጡረታ እግዚአብሔር ያብቃችሁ። ትላልቆች አባቶች የደረሱበት የሹመት ደረጃ ላይ ድረሱልን። አንቺ አንደበትሽ ክፉ አይነካ፣ ሰውነትሽ ልስልሽ፣ አንደበትሽ ልስልስ። እግዚአብሔር ይበልሽበት ዓለም ሁሉ አንቺ ይሁን። የሚዳሹ ሃይማኖታቸውን የሚያከብሩ ልጆች ይስጡሽ። አንተም በሄድክበት የሰው መውለድ ይስጠህ። ስራውን የተቃና የተሳካ አድርግልን። እግዚአብሔር ይባርካቸው። ይሄ ወንድማችን እንደምታዩት ትዳር አንዴ ወልቂጤ ይሄዳል፣ አንዴ መርካቶ ይሄዳል፣ አንዴ ጅማ ይሄዳል፣ አንዴ ናዝሬት ይሄዳል። ትዳር አጣ፣ ግራ ገብቶት አንድ ቀን ሰብለና አበሩ ሰበታ ሄደው ሲመጡ እንደው ወለጃ ማርያም የምትባላለችና ትዳር ፍለጋ ሄዳለሁ ሲሉ ስለት እዛ ሄዳለች ትሰማለች አለች። ማን? ወለጃ ማርያም። ድንገት ሲመጣ መንገድ ላይ እንደው እዚህ አካባቢ ምናምን ብለው ሲል ወይ ጫረት አለችው። በቀሩ ደግሞ አጋጣሚዎቹ በስንት ድረስ ይመጣል። እሷም ማርያም ነች፣ እሱም ማርያም ነች። ተሳልፎ ሲመጣ ውሃ ጠማኝ አላት። እንደዛ ከሆነ አባቴ ሳያ ይሆናል በመስኮት ውሃ ቀርታ ከኔ ቤት ወስዳ ለሱ ታንክ ገር የሰጠችው ውሃ ደጋግሞ እየጠማው ሲያይ ሲመለከት ሳናውቅ ለካ ልጁ እዚህ አካባቢ ስለቱ ተሳክቶለታል። በዚህ ደግሞ ልጅ የከሳ የጠቆረ ነበር። ዛሬ ውፍረት ወርጃ ደምቃቃ ኩራታ እንደዚህ የሚያምር ትዳር ላጣችሁ ሰዎች ሁሉ ይስጣችሁ። ሽማግሌዎች የረገጣችሁት ምድር የተባረከ ይሁን። የተናገራችሁት ሁሉ የሰመረ ይሁን። ሽማግሌዎቻችን ክበሩ፣ እንቅፋት አይምታችሁ፣ እሾህ አይውጋችሁ። እናንተ ወጣቶች ያላገባችሁ አግቡ፣ ያላገባችሁ ውለዱ፣ ክበዱ። ትልቅ ሰው አድርጋችሁ ለሀገራችን ከሪሁ አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
ያሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት ከእናንተ ጋርና ከሕዝቦቹ ጋር ይሁን። የማይሰራ ኃጢአት እግዚአብሔር ይፍታ። ተባረኩ።